ቅድስት የመጨረሻ ማስጠንቀቂያ ነው ብላ ለማህሌት ነግራታለች። ማህሌትም አልበገርም እና እንዲሁም ደግሞ ስራዬን አላምንም በማለት ከቅድስት ጋር አሲፋጣ መግባቷን አልተወችም። ብሩክና መድብልም ደግሞ ከእንግዲህ አርፈሽ መቀመጥ አለብሽ፣ አንቺ የተፈለግሽው ስራ እንጂ እዚህ ቤት የሚያገባሽ ነገር የለም በማለት መድብልም አጽናንቷታል። መድብል አሁን ላይ ያለበትን ነገር ለማስተካከል እየሮጠ ነው። ቅድስትም ከቤት እንግዲህ ስለማልወጣ ከፈለግሽ አንቺ ለቀሽ መውጣት ትችያለሽ እያለች ቅድስትም በብሩክ መብት ስለተሰጣት ፈታ ዘና እያለች ትገኛለች። ማህሌት ግን አልፋ በመሄዷ አሁን ላይ ተከንከን እያለች እና እንዲሁም እየተናደደ ትገኛለች። ብቻ ከባድ ነው። ለማህሌትም ሆነ ለቅድስት እንኳን ችግር የለባትም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ወዳችሁ ቤተሰብ ለሆናችሁ ከልብ አመሰግናለሁኝ። አሁንም በድጋሚ አዲሶች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ ነው የምለው። ምሳሌ ድራማ በአለፈው ቪዲዮአችን ላይ እንዲያየነው ብሩክና ቅድስት እንዲሁም ምሳሌ ሆነው በአንድ ላይ ማደር አለብን ብለው እንደወሰኑና እንዴት ተናገሩ አይተን ነበረ። ማህሌትም ይህ ነገር ህልም እየመሰላት እንዲሁም ከክላስ አልወጣም እያለች ትናገር ነበረ። መድብልና ብሩክም ዝናን ማሳሰር አለብን፣ ምስክርነት ትሰጫለች፣ ስለዚህ ከኛ ቤት ትኖሪያለሽ፣ ሌላ ሀላፍትና የለሽም ሲላት ነበረ። በዛሬው ቪዲዮአችን ላይ ደግሞ አብረን የምናየው ብሩክና መድብል ባንድ ላይ ሆነው የህግ ባለሙያውን ጠበቃ አግዝተው ጋጋ አናግረዋል። ብሩክና መድብል ያገኙትን የህግ ባለሙያ ጠበቃ አግኝተውና አናግረው ነበረ። ከእንግዲህን በኋላ እኛ የምንፈልገው ወንጀለኛና እንዲሁም ደግሞ የሰውን ህይወት የሚያጠፋ በጣም አረመኔ ጨካኝ ሰው ነው እንድትይዝልን እንፈልጋለን በማለት አናግረውታል። ስለዚህ አሁን ላይ የፈለጉትን ነገር እንድትመሰክርላቸው እያባበሏትና እያጽናኗት ይገኛሉ። ማህሌት ተመኝታ ክላስ አልወጣም ብትልም እንኳን መድብል አይዞሽ ብሎ እቅፍ ግድፍ አድርጎ እንደህቱ ከክላስ እንድትወጣ አስገድዷታል። እሷን በፈቃደኝነት ብትናደድም ብትበሳጭም ክላሱን ለቃ ወጥታ ከሌላ ክላስ ሆናለች። ቅድስትም ይህ እንዴት ተደረገላት ስታስብ በጣም ደስተኛና እንዲሁም ደግሞ በጣም እንደ ክብር መስሎ ታይቷታል። ከክላስም ተመጣች በኋላ ማህሌት ላይ ስታፌዝባትና ስታፌቅባት ነበረ። አየሽ አይደለ እዚህ ክላስ ሰው አለ የለም እያለች ስትናገራትና ስታናግራትም ነበረ። ይህ ማለት አሁን ላይ በጣም ጨንቋትና እንዲሁም ደግሞ እየተበሳጨች ያለችው ማህሌት ናት። ግን አታሳዝንም? ይህም ራሱ ይገባታል ማለት ይቻላል። ለምን ቢባል እሷ የምትፈልገው ነገር ተንኮልና ወይም ደግሞ ሌላ የሸርና የሌላ አቅጣጫ የሰውን የመጉዳት እንጂ በስነ ስርዓት ተቀምጦ ወይም ያፈቀሩት ሰው ትዳርና ኑሮ የሚለውን አላሰበችው ነበረ። አሁን ላይ ግን ሁሉንም አስበውና እንዲሁም ደግሞ ሞክረው ስለነበረ በጣም ተጸጽታለች። ዝና ምንም እንደማያዋጣትና ገንዘብም ሆነ ንብረትም ምንም እንደማያስመልስላት አሁን ላይ ተስፋ ቆርጣለች። ማድረግ የፈለገችው ሁሉንም ነገር በትዕግስትና በሶብር አሳልፋ ብሩክን እንደገና ወደ ነበረበት ለመመለስ ነበር። ያንን እንኳን አልቻለችም። ስለዚህ ማህሌት አሁንም ከቅድስት ጋር እንዲሁም እየተጨቃጨቁና እየተነታረኩ ነው። ቅድስትም ከእንግዲህ በኋላ የቤቱ ኃላፊ እኔው ነኝ እንጂ ማንም ሰው እንደ ሰራተኛና እንደ ውጭ ሰው ሊያዘኝ አይችልም። ከፈለግሽ ቤቱን ለቀሽ መውጣት ትችላለሽ። ከራበሽም ሰርተሽ የመብላት መብት አለሽ። አሊያ እኔን የማዘዝና እኔ ላይ የመጮህ የመናገር መብት የለሽም እያለች ስትናገራት ነበር። በእርግጥ ትክክል ናት።
ማህሌት በራሷ ጊዜና እንዲሁም ደግሞ በራሷ ጸባይ ከቤት ተበራ እንድትወጣና እንዲሁም ደግሞ ሁሉም ሰው እንዲጠላት እያደረገችው በራሷ ሀሳብና ውሳኔ ነው። ይህንን ደግሞ እንዳይደረግና እንዳይወሰን ከፈለገች ከመጀመሪያውኑ ማስተካከልና መተው ነበረባት። ይህንን ግን ባለማሰቧና ባለማወቋ ሌላ ችግር ገጥሟታል። ያም ሆኖ ይህም ለቅድስት ግን ጥሩ እድል የገጠማት ይመስላል። ስለዚህ ቅድስት ከኔ ጋር የምትፈልጊው ነገር አንድም ነገር የለ፣ ከፈለግሽ ከቤቱ መውጣት መብትሽ ነው፣ ምንም እንድትናገሪ ግን አልፈቅድልሽም ብላታለች። ማህሌትም እንደ ድሮ መስላት ቅድስት ላይ ልጮህና ልትናገራት ብትፈልግም እንዲያትናገሪ ዝም በይ በማለት ጉሮሯን አንቃ ስታስጨዋትና እንዲሁም ደግሞ ስታንጫጫት ነበረ። ቅድስት ጎበዝ ናት፣ ማህሌት ይገባታል። ተከብራና ተወዳ በነበረበት ጊዜና ወቅት ላይ ለሰው ክብርና ቦታ አልነበራትም። አሁን ላይ ግን ሰው እንዲያከብራት የምትፈልገው እሷ ሰው ማክበርን ሳታቅ ምንም ሊደረግ አይችልም። ምሳሌንም እያባበለቻትና እየለመነቻት እንዲሁም ደግሞ በአንዳንድ ነገሮች ለማታለል ለማሳቅም ሆነ እንድትቀርባት ለማድረግ እየሞከረች ነው። ይህ ነገር ግን ይሳካ አይመስልም። ምሳሌ በህፃንነቷ ታማ ያን ሁሉ ብስጭትና እንዲሁም ደግሞ ብዙ ችግሮችን ስላሳየቻት በልጅነት አእምሯ ቀርጸዋለች። ስለዚህ ምሳሌ ደግሞ ምንም ቢሆን እንኳን ብሩክ በስነ ስርዓትና እንዲሁም በስነ ምግባር ስላሳደጋት እማዬ የሚለውን ነገር ካፏ አላተወችም። ያልተወችበት ምክንያትም ህፃን ሆና በነበረበት ጊዜ ብሩክ ትልቅ ሰው አይናቅም፣ እንዲሁም ደግሞ አይታለፍም፣ አይሰደብም እያለ በስነ ስርዓት አስተምሯት ነበረ። ቅድስትም እናትሽ ናት የምትወድሽ፣ የኔ እና የአንቺ እናት አምጥቼልሽ ነው እያለ ብዙ ነገሮች ሲነግራትና ሲያስተምራት ስለነበረ ያንን በልጅነት አሚሯ ስለቀረጸችው እንደገና መልሳ አንቺ እናቴ አይደለሽም ብላ ለመገልመጥና ለመተው በታፏ ላይ አልሆነላትም። ይህን ደግሞ ተቆጥቶና እንደገና አስተምሮ ካፏ ላይ እንድትጥል ለማድረግ ብሩክ አልፈለገም። ለምን? ህፃን ስለሆነች በዙ ልክ ሰውን እንደምትወደው እንደምታከብሮ እንዲሁ ባለው ጸባይዋ በስነ ምግባር እንድታድግ ስለፈለገ ምንም ነገር አይናገርም። አሁን ላይ ግን እሷ እናትሽ አይደለችም፣ አሁን ላይ እናትሽ ቅድስት ናት እያለ በተደጋጋሚ እየነገራትና እንዲህ ባለፈው እያስተማራት እንደነበረው አሁን መልሶ እያስተማራት ነው። ስለዚህ አሁን ላይ የማህሌት አማራጭ ጠፍቶባታል። ዝናም የራሱን ምርጫ እያደረገ ያለው እሷ የሚፈልገውን ነገር እንዲታሳካለት እነ ሉላና እነ ሞገስ ያሉበትን ቦታና ሰፈር እንዲጠቁመው እንዲትነግረውና እነ ብሩክንም ደግሞ ማስያዝም ሆነ ማሳገትም በፈለገበት ሰዓት እንዲታመላክተው ነው እና ፍላጎቱ ለሌላ ነገር ግን ወይ ወዴሽ ምን አገኘሽ ምን ሆንሽ የሚለው ነገር እንታፉ አይወጣም። ስለዚህ ማህሌት የራሷን ምርጫ ይዛለች። አሁን ላይ ከብሩክ ጋር ለመስማማት እየሞከረች ነው። ባይሆንላት እንኳ ከብሩክ ጋር ግን ከቤት ውስጥ አብራ ለመኖር ለመቻል እየታገለች ትገኛለች። እህቷም ከቤቷ በማባረሯ ምንም ቀን አዝና አታውቅም። ኤፍራታ የራሷን ህይወት ለመምራት ከመርዙ ጋር ፏ ብትን እያለች ነው። እንዲሁም ዛሬ ስጦታ ገዝቶላት በተደጋጋሚ ገንዘብና ንብረት እንኳን ብትፈልገውም ያለውን ነገር ወደ እሷ እንዲያመጣላት ትፈልግ ነበር። ግን መርዙ የገንዘብ ነገር በጣም ስለሚወድና ስለሚጠናበት ኤፍራታን ወይ ልብስና ጫማ ለገዝቶ ለማንጣት እንጂ ብር ለማቅረብ ፍላጎት አይደለም። ግን ባረገው ነገር ትክክል ነው። ፍቅርን በፍቅር እንጂ በብርና በንብረት የሚገዛ ነገር አይደለም። ስለዚህ አሁን ላይ ማድረግ ካለባት ታደርጋለች፣ አለዛ ትቀራለች ብሎ የራሱን ውሳኔ እስከሚወስን ድረስ ኤፍራታም ከመርዙ ላይ እየተጫወተችበት ትገኛለች። ብቻ ይህን ነገር እንዲደረግ ያደረገችው ዳጣ ናት። መርዙና ኤፍራታ እንዲፋቀሩና እንዲዋደዱ በአንድ ላይ እንዲኖሩ እንዲሁም ደግሞ በተጣሉበት ጊዜ ያስታረቀቻቸውና በአንድ ላይ እንዲኖሩ ያስማማቻቸው ዳጣ ናት። ጎበዝ ናት ዳጣ፣ ያው አለማድነቅ አይቻልም።
እናማ አሁን ላይ ሞገስ እና ሉላም ለብቻቸው ቁጭ ብለው ሌላ ጠበቃ ለመግዛት እና እንዲሁም ደግሞ ንብረታቸውን ለማስመለስ አሁንም እየተጨናነቁ ነው ያሉት። ግን በባለፈው ጠበቃ በፖሊስ ስላስያዙና እስር ቤት ስለነበረ የእሱን ደግሞ ወንጀል ምን እንደሰራ ምስክርነትም ስለሚያስፈልጋቸው ያንን ለማጣራትና ለማስተካከል እየሞከሩ ይገኛሉ። ስለዚህ አሁን ያም ጠበቃ ከተፈታ በእርግጥ ከነዝና ጋር ግንኙነትና እንዲሁም ደግሞ የነሱ የስራ ግብረ አበራቸው ይመስላል። ስለዚህ ከዛ ከተፈታ አንሳልፎ ለዝና ሊሰጣቸው ስለሚችል እሱ ከእስር ቤት ወይም ደግሞ ከህግ እጅ ሳይወጣ ከሀገር መውጣት ይፈልጋሉ። ብቻ ንብረታቸውን ለማስመለስ አሁንም ቀን ተሌት እየለፉና እየጣሩ ይገኛሉ። ጭንቀትና እንዲሁም ደግሞ ዲፕሬሽኑ ግን አልለቀቃቸውም። ዛሬ ነገ በመባል ቀኑና እንዲሁም ሰዓቱ ጊዜው እየሄደ ስለሆነ የሚያደርጉት ግራ ገብቷቸዋል። ብቻ ከባድ ነው። ነገሮች ሁሉ እንደፈለጓቸው እየሄዱ አይደለም። ስለዚህ አሁን እንዴት እንደሚያደርጉ ባላውቅም እንኳን ያው ያለውን ነገር እስከሚያስተካክሉ ድረስ ያንኛውም ጠበቃ ተብዬው በእስር ቤት እንዲቆይ ሌላም ጠበቃ እንዲያገኙ እያፈላለጉ ይገኛሉ። ሞገስና ሉላ በአንድ ላይ መኖራቸው በጣም አሪፍ ሆኖ እያለ ግን የዝና ማፈላለግ በጣም ከብዷቸዋል። ይህም እንዳይፈጠር ብሩክና መድብል ቀን ተሌት እንዲሁም ደግሞ ሰዓታቸውና ጊዜያቸውን አቃጥለው በህግ ለማስያዝ እየጣሩ ይገኛሉ። አሁንም የህግ ባለሙያ አግኝተው እንዲተማከሩና እንዲያማከሩት አግኝተው አይተናል። ግን የህግ ግብረ አበር አስተያየቱና እንዲሁም አያያዙ ምንም ደስ አላለኝም። ከዝና ጋር ይተዋወቁ አብሮ ይሰራ የሚመስል ነገር አለው። ብቻ ከባድ ነው። ሰውየው ግን ምስክር ካላቸውና እንዲሁም ደግሞ የፊት ማስረጃ ካላቸው መክሰስና የትም ቦታ ቢሆን በስር በህግ ማስመጣት እንደሚችሉ ነግሯቸዋል። እኔ ግን ይህ የምለው ይህ ሰውዬ ከዝና ጋር ቢገናኝና ዝናን ቢያውቀው በትንሽ ገንዘብ ተሰጠ ብሩክና መድብል ሊያፈላልጉሃል ብሎ ሚስጥር አውጥቶ እንደገና እያስይዛቸው ይሆን ወይ የሚል ፍርሃትና ጭንቀት አለኝ። ብቻ አላውቅም። ነገራቶች ሁሉ እንደፈለጉት ባይሆኑ እንዲስተካከሉ ግን ፍላጎት አለኝ። ብቻ ቢያዝና በህግ ቁጥጥር ስር ቢውል ዝና ደስ ይለኛል። አንደኛ ነገር የድሃና እንዲሁም የመስኪን ልጅ ልሰራለሁ ብላ በወጣችበት ጊዜ አግቶ ከቤት ማስቀመጥ፣ ትወጂኛለሽ ወይ ታፈቅሪኛለሽ ወይ የሚለውን ቃላት እንኳን በማጨናነቅና በማስፈራራት እንድትናገር እያደረጋት ስለነበረ ዝና ወደ እስር ቤት ከገባና እንዲሁም በህግ ቁጥጥር ስር ከዋለ ልክ እንደዚች እንደታገተችውም ልጅ ሌሎችም ልጆች አይጠፉም። እነሱም ወደ ፈለጉት ኑሮና ህይወት እንደፈለጉ እንዲሆኑ ያደርጋቸዋል። ስለዚህ የግዴታ እንደምንም ተባብረውና ተጠናክረው ዝናና ማሳሰር አለባቸው ብሩክና መድብል። ከቤት ደግሞ እየተራበሹና እየተናነቁ ያሉት ማህሌትና ቅድስት በአንድ ላይ ስለሆኑ ነው። ማህሌት ከቤት ወጥታ ሌላ ቤት ብትከራይ አሪፍ ነው። አለዛ ደግሞ ከአንድ ክላስ ተቀምጣ እዛው እንድትቀመጥ እንዳይገናኙ በአንድ ላይ እንዳይዋሩ ማድረግ ይሻላል እንጂ እንደዚህ ሲገናኙ የሚበጣበጡና እንዲሁም የሚደባደቡ ከሆነ አንድ ቀን ያልታሰበ ሸይጧን ተፈጥሮ ሌላም ችግር ሊፈጠር ስለሚችል ጥንቃቄ ማድረጉ አይከፋም ነው የምለው። ብቻ ከባድ ነው። አሁንም ዝና ዙሮ ማፈላለጉን ሞገስንም ሆነ ሉላንም እረፍት ይሰጣቸው አይመስልም። ስለዚህ መድብል እና ብሩክ ማፈላለግ ያለባቸው ነገር ይህ የህግ ባለሙያው ከዝና ጋር ግንኙነት አለው የለውም የሚለውን ነገር ግን በመጀመሪያ ማጣራትና ማወቅ አለባቸው። ቤታቸውንም ሆነ ንብረታቸውን እንዲሁም ደግሞ ያላቸውን ትግል ፍላጎታቸውን ሁሉ በሙሉ ሳይናገሩና ሳያሳውቁ ማድረግ ያለባቸው ነገር እንዴት እንደሚሰራ ጓደኞቹ ማን እንዲሆኑና በህግ ስር እንዴት እንደሚተዳደር ማወቅ አለበት። ማንኛውም ሰው የህግ ባለሙያ ነው ማለት ተውጭ ደላላና እንዲሁም ደግሞ ሌቦች ጋር አይሰራም ማለት አይደለም። ብዙ በህግ ስር እየዋለና እያደረ ሳይታወቅበት የሚሰርቅና ሌሎችም ችግሮችን የሚፈጥር ሰው አለ።
ግን ያ እንዳይሆን መጀመሪያውኑ አስቀድሞ ማጣራትና ማፈላፈል ማወቅ አለባቸው ነው የምለው። ይህንን ግን ሲሆኑ ራሳቸውን ጠብቀው መሆን አለባቸው። ዝና ከመንገድ ቢያገኛቸው ምን እንደሚያደርጋቸው አስቀድሞ ማሰብና መጠንቀቅ አለባቸው። በውጭ ላይ ደግሞ እንቅስቃሴ ሲያደርጉ ራሳቸውን የሚያስጠብቅ ነገር መሆን አለበት። ዙሮ መድብልም ሆነ ብሩክ በጣም ጀግኖች ናቸው። ወንድማማቾቹ በጣም ጎበዝና ጠንካራ እንደሆኑ ይታወቃል። ያው የዝና ተንኮል ስለማይታወቅ በማያውቁበትና እንዲሁም ደግሞ በየዋህነታቸው እንዲያስጠቃቸው ስለሚፈለግ ጥንቃቄ ማድረጉ አይከፋም የሚል ሀሳብ አለኝ። ብቻ አሁን ላይ ከባድ ነው። ምሳሌም ሆነች ቅድስትም ማህሌት ከአንድ ቤት መኖራቸው በጣም አስፈሪና አስጊ ጉዳይ ነው። ይህን ነገር ግን እንደምንም አድርገው ማስተካከልና ማሳካት አለባቸው የሚል ሀሳብ አለኝ። ብቻ መድብልም ሆነ ብሩክም የያዙትን ነገር ወደፊት ቀጥለው ዝናን በቁጥጥር ስር እንደሚያውሉት በተስፋ እንጠብቃለን። ማህሌትም ልክ ከዝና ጋር እንዳቆመችና እንዲሁም ደግሞ ወደ እሱ ጋር መመለስ እንደማትፈልግ ብሩክንም ሆነ መድብልን ለዝና አሳልፋ እንደማትሰጥ እየተናገረች ነበረ። ስለዚህ ይህንንም እውን ሆኖ እስከምናይ እንዲሁም ደግሞ ብሩክና ቅድስት ልክ እንዴት ተዋደዱና እንደሚያደርጉት ሁሉ በአንድ ላይ ሆኖ እንደምናያቸው በተስፋ እንጠብቃለን። ሁሉንም ደግሞ በሚቀጥለው ቪዲዮአችን ላይ እናያለን። ውድ ቤተሰቦቼ አብራችሁ ስለቆያችሁና ስላዳመጣችሁ ከልብ አመሰግናለሁኝ። ደግሞም ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ለምታበረታቱኝና ወዳችሁ ፈዳችሁ ቤተሰብ ለሆናችሁ በሙሉ ከልብ አመሰግናለሁ። አሁንም ላይክ እና ሸር እንዳይረሳ፣ አበረታቱ ቤተሰብ ሁኑ። ቀጣዩን አብረን እናያለን ነው የምለው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።